በተማሪዎች ረብሻ ምክንያት ዓመቱን ሙሉ በባለስልጣኖች ትዕዛዝ ሲዘጋና ሲከፈት የቆየው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለክረምት ወራት ከተዘጋ ቆይቷል። ሐዲስ ሳህሌ የባህር ዛፍ ፍሬ አቀጣጥሎ ባጋለው ካውየው ሽክ አድርጎ የተኮሰውን ካኪ ልብሱን ለብሶ የእናቱን የወይዘሮ እልፍነሽ ትርፌን የወይ ዳቦ ከሻይ ጋር ከገመጠ በኋላ ለመሄድ ተነሳ። ተስፋ የጣለበት ቀጠሮ ነበረው። ሰሞኑን በማለዳ የተነሳ ስራ እንዳለው ሰው የምትሮጥ ወዴት ነው ልጄ? ትምህርት ቤት እንደው ተዘግቷል። አርፈ ብትቀመጥ ምን አለ አሉት ባይናቸው እየሳሱለት። ለክረምት ስራ እየፈለኩ ነው። ያለ ስራ ተቀምጬ ምን አደርጋለሁ ብሎ አሻቸው። ለአንድ ዓመት ወደ ዩኒቨርሲቲ እንደማይመለስ ልቡ ያውቀው ነበረ። ለስራ ምን አስቸኮለ? ትምህርትን ስጨርስ ደርስበታለህ አሉት በደከመ ድምፅ። እናቱን ትኩር ብሎ ለአንድ አፍታ ተመለከታቸው። ሰውነታቸው አልቋል። አጥንታቸው ብቻ ነበር የቀረው። ሕይወት አይታይባቸውም። እርጅናውን ብሶባቸዋል እና ቤቱም ይበርድ ነበር። ግድግዳዎቹም የቤት ዕቃዎቹም ምድጃውም ጭምር የበሰበሰ የችግር ጥርሳቸውን አግጠው አሳዩት። ቶሎ ወጥቶ መሄድ ፈለገ። እስቲ ቆይ አሉና ከመቀነታቸው ላይ አንድ ብር ፈተው ሰጡት። ምን ያደርግልኛል እማዬ? ይልቅ ለችግርሽ ይሆንሻል ብሎ ሊመልስላቸው ሲል ያዘው፣ ወንድ ልጅ ባዶ ኪሱን ከቤት አይወጣም አሉት። አይኖቹም ባቀረሩ የተጨማደዱትን ጉንጮቻቸውን ስሞ ወጣ። ባይናቸው ይከተሉት ነበረ። በር ላይ ቆመው በየመንደሩ ቡሄ እያሉ ከሚጨፍሩት ልጆች ጋር ልቡ አልጨፈረም። ይልቅስ እንደ ድንጋይ ይከብደው ነበረ የወጣትነት ልቡ። 7 ቁጥር አውቶቡስ ሊያመልጠው ሲል በረጅም ቅልጥሙ ሮጥ ብሎ ደረሰበት። አውቶቡስ ውስጥ መቀመጫ ቀርቶ መቆሚያ ቦታም አልነበረም። እንደሱ ሮጦ አውቶቡሱ ላይ ለመድረስ ያልቻሉት አሮጊቶችና ሽማግሌዎች አሳዘኑት። የደከሙት አይኖቻቸው ብቻ ነበሩ ከአውቶቡሱ ጋር የሚሮጡት። ፒያሳ ላይ ወረደ። አራዳ ጭጋግ ለብሳለች። ከሩቅ የሚታየው የእንጦጦ ጋራ የጥቁር ጉም ክምር መስሏል። ከባድ ዝናብ ካሁን መጣው እያለ አዲስ አበባን ያስፈራራል። ሰውም ዝናቡን ፈርቶ እንደ ማለዳ የመንደር ውሻ ኩስ እያለ ቶሎ ይሄዳል። በኃይል የሚነፍሰው ንፋስ የሴቶችን ቀሚስ እየገለበ ጸጉራቸውን እየበታተነ የአንዳንድ ሰዎችን ባርኔጣ እየወሰደ ያስቸግራል። አንድ ጠና ያሉ ሰው ባርኔጣቸውን ሲያሳድዱ አላፊ መኪና ሊበላቸው ነበረ። የመኪናው ጎማዎች አስፋልቱን ነክሰው ሲጮሁ ሐዲስ አይኖቹን ጨፈነ። ሰውየው ለትንሽ ተረፉ። ጥቁር ቆብ መስሎ ሰፋ ካለው ግንባሩ ላይ የሚደፋው ጠጉሩ ቆሞ ነበረ። ሐዲስ አንዳንድ ሴቶች ካለፉት በኋላ መለስ ብለው ይመለከቱታል። ሴቶች ቀና ወይም ደግሞ መለስ ብለው ለምን እንደሚያዩት ይገርመዋል እና የተኳሉ የሚመስሉትን ትላልቅ አይኖቹን ሰበር ያደርጋል። ወደ ላገር የሚወስደውን አውቶቡስ ጠብቆ ተሳፈረ። አንድ እጁ በአውቶቡሱ መዝጊያ ተይዞ ሊቀር ነበር። ሰው እንደ ሰርዲን ታጭቋል። መፈናፈኛ ቦታ አልነበረም። ከፊት ለፊቱ ጸጉሯ ወርዶ ትከሻዋ ላይ የተኛ አንድ ቀይ ውብ ልጅ ቆማ ነበረ። አውቶቡሱ ፍሬን ሲይዝ እንዳትወድቅ ብላ ወገቡን ያዘችው። ሰውነቱ ሞቅ አለው። ላቡ በግንባሩ ላይ ተንቸረፈፈ። ቀና ብላ ፈገግታ አሳየችው። አጸፋውን መለሰላት። የተርከፈከፈችው ሽቶ መዓዛ ሳበው። ከቴሌኮሙኒኬሽን ዋና መስሪያ ቤት አጠገብ ደርሶ ከወረደ በኋላ በአይኑ ሲፈልጋት አጣት። ስንቱ በመንገድ ይተላለፋል እያለ መንገዱን ሊቀጥል
ሊቀጥል ሲል አንድ ጠብደል አፍሮ መጥቶ እንካ ተጸዳዳበት ብሎት ወይን ጠጅ ቀለም ያለው ሶፍት ሰጠው። በደም ነፍሱ የኋላ ኪሱን ዳበሰ። ከቤቱ ዞት የወጣው የራሱ ሶፍት ነበረ። መለስ ሲል ኪስ አውላቂው ሌባ ውልብ ብሎ ጠፍቷል። በራሱ ስቆ መንገዱን ቀጠለ። ደግነቱ ሌላ ነገር አልጠፋውም። እናቱ የሰጡት ብር ደረት ኪስ ውስጥ ነበረች። መጣው ደረስኩ እያለ የሚያስፈራራውን ዝናብ ለመቅደም በረጅም ቅልጥሞቹ መንገዱን አፈስ ያደርገው ጀመረ። ልክ በቀጠሮ ሰዓት በመድረሱ ደስ ብሎት ረጅም ቅልጥሙን አመሰገነ። በስንት ደጅ ጥናት ያገኘው ቀጠሮ ነበረ። ቀጠሮ አለ ብላ ጠየቀችው የቢሮ ጸሐፊው። ሽቷ ያውዳል። ጡቶቿ ጠላት ላይ የተደገኑ ሮኬቶች ይመስላሉ። ኮደልቴ ጥቁር ሹራብ ለብሳለች። የልብ ቅርጽ ያለው የአንገት ጌጧ ከጡቶቿ መሃል ተሸጉጦ ይታያል። ቶሎ ብሎ አይኑን ከጡቶቿ ላይ ነቀለ። ፈገግ አለች። ትኩስ የተሸለቀቀ በቆሎ እሸት የሚመስሉትን ጥርሶቹን አሳያትና አዎ ቀጠሮ አለኝ አላት።